ሰራዊት ልባም ነው፣ ልቡ ተራራ ነው እና ልቡን ነው መኖር የሚፈልገው። ፕራክቲካሊ ያለው ነገር እንዲሆን የሚፈልገው ነገር በተግባር መታየት አለበት። ትልቁ ነገር እኔ እስካሁን ከዛ በኋላ ብዙ ፊልሞች ሰርቻለሁ፣ ብዙ ፊልሞች ተሳትፌያለሁ። እንደ ሰማያዊ ፈረስ አይነት ፕሮዳክሽን እኔ እውነት ለመናገር አላየሁም። ሰዓት አከባበር ሁሉም ሰዓቱን እንደተባለው ቅድም ሁሉም ጎረምሳውም አዛውንቱም ጎልማሳውም ሰዓቱን አክብሮ ቢያንስ 30 ደቂቃና 15 ደቂቃ ቀድሞ ነው የሚገኘው። እገሌ የተገባ ብዙ ጊዜ የፊልም እንትኖች ፌለሮች አይታችሁ ከሆነ አንዳንዱ ስልኩን ዘግቶ ይጠፋል ወጣቱ። አዛውንቶቹ መጥተው ወጣቶቹ ይጠፋሉ። ሌላ ጋር ወይ ሌላ ቀብድ ላይ ናቸው ማለት ነው። ይሄኛው ግን እንደዛ አይነት ነገር የለም። ትልቁ ነገር የሰራዊት ትልቅነት ምንድነው? የአንድ ፊልም ወይም ቲያትር ሰክሰስ ማለት 50% ካስቲንጉን ወይም ገጸ ባህሪያት የማሰባሰቡን የተዋጣ ነገር 50%ቱ የፕሮዳክሽኑ አካል ነው። በቃ እሱ ነው የሰራዊት ትልቁ ነገር። ስክሪፕቱ ስክሪፕት ነው። ፕላስ ደግሞ ለየስክሪፕቱ ገጸ ባህሪያት የሚመጥኑ ሰዎች ስክት ብለው እንዳለው እሱም የማያስቸግሩ ሰዎች፣ ለቦታው የሚመጥኑ ሰዎች፣ ብዙ ማገዶ የማይፈጁ ሰዎች መሆናቸው ራሱ ፕሮዳክሽኑን ትልቅ እንዲሆን አድርጎታል። ፕላስ ደግሞ እየተበላ እየተጠጣ እንደ ሆሊውድ አይነት መስተንግዶ ያለበት ፕሮዳክሽን ሰማያዊ ፈረስ ነው ያየሁት። ቴንኪው በጣም እኔ በጣም ሌላ አሌክስ እዚህ ላይ እንደው ይቅርታ እድለኞች ነን ደግሞ የምንለው ምንድነው? አንደኛ ተሰባስበን የሰራናቸው ፊልሞች እኔ ያቃል ታሜ ቤት እየሰራሁ ነበርና ቤቱን አቁሜ ነው ፊልሙን የሰራሁት በተገኘችው ነገር እና ከአባቴ ጋር ሁሉ ነፍሱን ይማረውና በጣም ጣልቶኛል። አንተ ቤት አቁመህ ፊልም ትሰራለህ ወይ እብድ ነህ ወይ ምናምን ብሎ ሁሉ በጣም ጀት ሆኖ መጥቶ ነበርና ከዛ በኋላ ግን ከፈለን ፊልሙ በበቂ ሁኔታ። ከሱ በላይ ግን ያንን ያሰብነውን ሐሳብ በተለይ ደግሞ እድለኝነታችን ምንድነው? ጊዜው ደግሞ አሁን ሰዓቱ ነው። አሁን እዚህ ታላቁ ህዳሴ ግድብ መመረቁ ነውና እኛ እንደውም ይሄንን ፊልም ሰራን። አሁን የኛ የልጅ ልጆች ምናልባት የኛ የልጅ ልጆች እንደው ያሳኩት ይሆናል እንጂ እኛ በአይናችን እናየዋለን ብለን ምንም እንትን አልነበረንም። ቅድም ተስፍሽ እንዳለው የቅዠት ነው ምንድነው ምናምን ነበር። አሁን ደግሞ ወቅቱ ነው። ይሄ ፕሮግራም የሚተላለፍበት ጊዜ ግድቡ የሚመረቅበት ነው። በዚህ በቃና ቴሌቪዥን ከዚህ ከፈረንጅ ከመሰለ ሰውዬ ጋር የምናወራበት ጊዜ ነው። እሱ በጣም ደስ ብሎኛልና ደስ ይላል። አሁን ስታየው ሄደን ነበር ከታሜ ጋር ግድቡ ጋር በቀደም እና አይተን በጣም ነው የሚያስደነግጠው በቃ እና ያንን በማየታችን ሁሉ በጣም እድለኞች ነን። እንግዲህ ከ14 ዓመት በፊት ነው አይደል? ፊልሙ 4 ዓመት ምናምን ይቀድመዋል። 4-6 ዓመት ይቀድመዋል። ጉዳይ ሆኖ ሲነሳ ስትሰማው የነበረው ስሜት እንዴት ነው? እሱ ስሜት በጣም ከባድ ስሜት ነው። እኔ አላየሁም የህዳሴው ግድብ ያኔ ሚሊኒየም አይደል የተባለው ሚሊኒየም ግድብ መሰረት ድንጋይ አስቀመጡ ጠቅላይ ሚኒስትር መለስ ዜናዊ ሲባል እኔ አላየሁም። ሌላ ቦታ ነበርኩና ሙሉ ዓለም ደወለች። አርቲስት ሙሉ ዓለም ደወለችን። ሰርሽ እንኳን ደስ አለ እንዴት ነው ምናምን አለች። ምን ተገኘ ምን ሆነሽ ነው አልኳት። እንዴ ግድቡ እኮ እንደዚህ እንትን ምናምን ብላ ከፊልሙ ጋር አያይዛ ምን ሆነ ግድቡ ለካ በኋላ ሰማለው አገር ተደበላልቋል። ማይ ጉድነስ በቃ እንዴት ምን አይነት ስሜት ሊሰማ እንደምችል ጠቅላላ እዚህ ያለው ግሩፕ ሁሉ እንግዲህ ሁላችሁም ነካክታችሁታል። ኦፍኮርስ ሁሉም ነው እንደው ፊልሙ የህዳሴውም ግድብ ግን ደግሞ አሁን ቴክኖሎጂው እንዴት እንደሚያያዝ አላውቅም እንጂ ዝናብም እኮ ማዝነብ ተጀምሯል አይደል? ዝናብ ማዝነብ ተጀምሮ የለም በሳይንሱ እና ሁለት ሐሳቦች እንደዚህ ለየቀል ሆነው ግን ወደ ተግባር መተዋል። አሁን የፊልሙ መቅደም
እነዚህን ሁለት ነገሮች ይዞ መጥቷል ነው። ዝናብን ማዝነብ ከተቻለ አባይንም መገደብ ከተቻለ በቃ እኮ ዓላማው ይሄ ነው። እውነት እድለኝነት ነው። በጣም እንኳን ለዚህ ያበቃችሁ፣ እንኳን ለዚህ ያበቃችሁ። በጣም ደስ ይላል፣ ያኮራል። ደግሞ አሁን ታሜን ብንፈልገው መጋበዝ አያስፈልገንም። አሁን ባለንበት ወቅት ቁጭ አድርገ ነው በሌለበት በኤአይ ልንፈጥረው የምንችልበት ዘመን ላይ ነው የተደረሰው። እኔ ነኝ የኔ ፊት ኤአይ ላይ ይሰራዋል። አይመጣም፣ ሞክረዋል፣ አይመጣም። አይ ባለ ጸጉሩ ነው እንደውም ያንተ ነው ቀለል የሚቀለው እኔ ነው ማይገኝ ያንተ ምን እንደው ቀድሞ ቢሆንና ምን ያገዘኝ ነበረ ብለህ የምታስበው ነገር አለ? ሰማያዊ ፈረስ ላይ ቀደም ቢል አይ ደግሞ ዘመኑ በጣም 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 ብዙ ነገር ያግዘን ነበረ። እሱ ቢኖር ኖሮ ለምሳሌ የተጠቀምንበት ነገር ኪያ እንትኑን ዲስፕሌይ የሚያደርገው ነገር እዛ እናንተ ተሰብስባችሁ እሱ አሁን ሲምፕል የሆነ አኒሜሽን ነው እንደዚህ ይሆናል ምናምን ያው ፊልሙ ላይ ያለው እና እነሱ ምን ሊሆኑ እንደሚችሉ ስታስብ ሌላ ነገር ነበር የሚሆነው። ፕላስ ጥናቱን ስታጠና ምናምን የነበረው ነገር ሁሉ ጀስት ባይንደር ላይ እንደዚህ ያየ እንደገና የአባይ ፏፏቴ ላይ ሄደህ የምትሰራው ነገር ሁሉ አንድ ሲምፕል ላፕቶፕ ምናምን እነሱ ከፍ ብለው ይሰሩ ነበረ እና ቢሆን ጥሩ ነበር። ምናልባት ቁጥር 2 ላይ እሱን ልናደርገው እንችላለን። እስቲ ምን አዳዲስ ነገር እጃችን ላይ ያለ የሚለውን ነገር በዛውም ደግሞ የአዲስ ዓመት ምኞት እናስተላልፍና ወደ መጨረሻው ስለሆነ ወደዛ እንሂድ። ከዛ በፊት አንድ ኤክስፒሪየንስ ቅድም እንደተባለው አሁን 21 ዓመት ሊሆነው ነው ከተመረቀ። ህዳሴ 14 ዓመት ኦልሞስት ሆኗል እና በተጀመረ ህዳሴ ወደ 2ኛው ነው 3ኛ ዓመት ከሰዎች ጋር መንገድ እየሄድኩ አድዋ ከሌሎች ጋር ሆና ስታልፍ ይሄ እኮ ከሃዲ ነው አለች እና እኔን አልመሰለኝም። ምንም ትዝ አላለኝም። ሰማያዊ ፈረስ መሆኑ ትዝ አላለኝም። ለአንተ ይብላኝ እንጂ እኛስ እየገደብ ነው አለች። በኋላ ደነገጥኩ። እየገደብነው ነው ስትል ደነገጥኩኝ። ጓደኞቿ እንዴ ምን ማለትሽ ነው ሲሏት እሱ አይደለ እንዴ እንዳይገደብ አሻጥር ሲሰራ የነበረው እኛ ግን እየሰራ ነው። የኢትዮጵያ ሕዝብ ተረባርበው እየሰራው ነው። ይብላኝ ላንተ አለ እንዴ ፊልም እኮ ነው። እኔም እኮ ደስ ይለኛል እንዲገደብ እኮ ፈልጋለሁ። አንተማ በቃ እንዲ የተናነቃት ነው እንትን ያለችውና ውስጧ ገብቷል። አይ አሳምኛታለሁ ውስጧ ገብቷል። ውስጧ ገብቷል ማለት ነው። ሌላው እዚያ ምንድነው ለማለት የምፈልገው በተለይ ይሄን ፕሮግራም ለሚከታተሉ አዳዲስ ወጣት ልጆች አሁን በቲያትር ዙሪያ በፊልም ዙሪያ የሚመጡ ልጆች አሉ። ጎበዝ ሀሳብ እንትን ጉልበታቸው ምናምን የሚያስደንቅ ልጆች እና እኛ ደግሞ እንዳለመታደል ሆኖ ቅድም እንዳልኩ ነው ምንፈራው ነገር አለ። ይሄ ነገር ይሳካ ይሆን ይሄ ነገር ይሆንልሽ ይሆን ምናምን እንለዋለና ይሄው ይሳካል። እንዲህ አይነት ሀሳብ ካላቸው ወደፊት ቅድም ታሜ እንዳለው ሀሳቦች የፊልም ስራ የቲያትር ስራ ጠቋሚዎች ናቸው ለነገ ከነገ ወዲያ እና እንዲህ አይነት ሀሳብ ያላቸው ወጣቶች ካሉ ባይፈሩ የሚችሉትን ያህል ቢሞክሩ ወደፊት ደግሞ ምን ይታወቃል ሌላ ተአምር ነገር ሊሰሩ ይችላሉና እንዳትፈሩ መበርታት አለባችሁ ለማለት ነው። ፕሮግራሙ ተመቻችሁ? ይሄንና መሰል የሆኑ ቪዲዮዎች እንዲደርሳችሁ የቃናን የዩቲዩብ ቻናል ሰብስክራይብ ማድረግ አትርሱ። በዚህ ስራ ላይ ተዋንያን እና ፊት ላይ ያሉ ሰዎች ተመስግነዋል። እስጢፋኖስ ባልቻ ካሜራና ኤዲቲንግ የሰራ ምርጥ ባለሙያችን ነው። በዛ በሱፐር ቪኤችኤስ ዘመን ማለት ነው። ከነ ወንድሙ ወይም ጓደኛው ወንድም አከል ጓደኛው ነው ክንፈሳሉ ጠረጴዛ ላይ ሁሉ እየወጡ የክሬን ሾት ለማድረግ እዛ አዳራሽ ውስጥ መግባት የማይችለውን ሁሉ ነገር እያደረጉ በጣም አሪፍ ነገር የሰሩ በጣም በቃ ዴይ ኤንድ ናይት አብረው ሲሰሩ የነበሩ ሰዎች እንዳይዘነጉ በሚል ነው። ሌሎችም አሉ። አዲስ ነገር ላልከው እንግዲህ ለመላው ኢትዮጵያውያን ስለሚመለከታቸው በጣም አዲስ ነገር እየሞከርኩ ነው አሌክስ። አሁን እንደውም ከ2 ሳምንት በኋላ ለምረቃ ይቀርባልና ለተስፍሽ እንኳን ሰርፕራይዝ አይደለም መጥቶ አንዳንድ እርማቶች ሰጥቶናል። በኢትዮጵያ ለመጀመሪያ ጊዜ ነው መስማትና መናገር የተሳናቸው ልጆች
ቲያትር እያሰለጠንኳቸው ነው። ድምፅ አልባ ተውኔት እየሰሩ ነው እና ይሄ ድምፅ አልባ ተውኔት በደንብ ዓለም ሲኒማ ለማስመረቅ ዝግጅት ላይ ነን። የአንድ ሰዓት እስካሁን የአንድ ሰዓት ከ15 ደቂቃ ድርሰት ነው። በደንብ ተደርሶ ተጽፎ ነው። በድርጊት የተሞላ ነው እና ድምፅ አልባ ተውኔት አዘጋጅተን ለማቅረብ 2 ሳምንታት ብቻ ቀርተውናል እና ድርሰት ያው የኔ ነው። አዘጋጅ እኔም አለሁበት፣ ፍቃዱ ከበደ አለ፣ ማቲያስ ታደሰ አለ። በአስተርጓሚ ነው የምንነግራቸው። በነገራችን ላይ እኛ ለካ ለድምፅ አልባ ተውኔት እኛ አይደለንም ቅርብ፣ ለካ እነሱ ናቸው ቅርብ። አሁን ስናይ እነሱ ናቸው ቅርብና በዚህ አጋጣሚ አዲስ ነገር በአዲስ ዓመት ይዤ እመጣለሁ ከጓደኞች ጋር ተስፍዬ እንግዲህ አብረን በቆየንበት አብረን ስንታደም እያንዳንዱን የታሪክ ሂደት በዝርዝር ቀኑን ሰዓቱን ሳትረሳ ታካፍለናል። የድሮዎቹን አብረው የነበሩን ሁሉ ይሄ ነገር አንተ ጋር ብቻ መቅረት የለበትም ብዬ አስባለሁ። ቢጻፍልን ቢሰነድልን ለሌሎች ማስተማሪያ ነው። እንግዲህ አሁን ስናወራ ከዲሲፕሊኑ ጀምሮ መንገዶችን ያሳያልና ምን የምታስበው ነገር አለ? ይሄ ነገር ወይስ መንገድ ላይ ያለ የተጀመረ ነገር ካለ አለበለዚያ እንደ ማሳሰቢያም ጭምር ይወሰድልንና ምን አለህ ብለን ጠይቅ። መልካም አሌክስ፣ ይቅርታ ጥያቄ ላይ መደረብ ይቻላል? ለምንድን ነው አሁን ኪያ በዚህ ሁኔታው አዲስ አበባ ዩኒቨርሲቲ የቲያትር ጥበባት ክፍል ማስተማር ይችላል? በዚህ አሁን ባለበት ሁኔታ ይችላል። ለምንድን ነው ማያቋድሰን? በጣም አመሰግናለሁ አሌክስ። እንዲሁም ታሜ በጣም ነው የማመሰግነው። ለትልቁ ኮንሰርን ናችሁ ማለት ነው። ያው እንደምታውቁት እኔ አሁን 70 ዓመት ሞልቶኛል። 70 ዓመት ዛሬ ኤግዛክትሊ 70 ዓመት ከ5 ወር ነው። ላለፉት 9 ዓመታት ደግሞ ያው የምታውቁት ሁላችሁ የምታውቁት የኢትዮጵያ ሕዝብ የሚያውቀው ፕሮብሌም አለ። የብርሃን ማጣት ችግር አለ። ስለዚህ አሁን እያረኩ ያለሁት አሌክስ የጠየቀው ነገር አሟላ ዘንድ እድሜና ጤና ከሰጠኝ እግዚአብሔር እንድጽፈው ለቀሪው ትውልድ እንዳስተላልፍ እና እጽፋቸዋለሁ የምላቸው ታሪኮችም አሉኝ። ድራማ፣ የፊልምም ይሁን የመድረክ ቲያትር እጽፋለሁ እላለሁ። ፕሮታ ስወጣ እጽፋቸዋለሁ እያልኩ ዝም ብዬ እስክበስል ድረስ በእድሜም እስክገፋ በኤክስፒሪየንስም እስክዳብር ድረስ እያልኩ ዝም ብዬ እንትን ያልኳቸው እነሱን እንድጽፍ ቱጌዘር የሚባል የአይነ ስውራን ማህበር ብሬል እያስተማረኝ ነው። ብሬል እየተማርኩ ነው አሁን። ብሬል እና የአይነ ስውራን ኮምፒውተር እየተማርኩ ነው። እንግዲህ ምናልባት ወደ ጥቅምት አካባቢ ትምህርቴን ጨርሼ ሰርቲፊኬት ይሰጡኛል። ሰርቲፊኬት ያኔ እናዘጋጅልሃለን ብሎኛል። ከዛ በኋላ እንግዲህ እነኚህ አሁን የተባሉት ነገሮች ለመጻፍ በእርዳታም ይሁን በራሴ ጥረት ለመጻፍ ጥረት አደርጋለሁ። ሌላው የታሜ ጥያቄ ስትጠየቅ ነው አንድ ነገር የምታደርገው። ሰማያዊ ፈረስ እኮ ተጠይቄ ነው ሰርሽ አንተ ትሆናለህ ይህንን ስራ ብሎኝ ነው የሰራሁትና ምናልባትም ጓደኞቼ ስራ ባልደረቦቼ የተደሰታችሁበት ስራ የሰራ ነው በጋራ ትሆናለህ ተብዬ ስለተመረጥኩ ነው እኔም ሆናለሁ ብዬ በኮንፊደንስ እንትን ያልኩትና የሚጠይቅ ካለ እሰራለሁ። እኔ ሌሎች ከዩኒቨርሲቲ ውጭ ሌሎች ማሰልጠኛ ጣቢያዎች አሉ። በነፃም ቢሆንና ልምድህን አካፍልልን ተሞክሮህን ለወጣቶቹ ንገርልን የሚሉኝ ከሆነ ሄዳለሁ አለምንም እንትን። ዝግጁ ነው። በዛ ላይ ከሙያው ውስጥ በትወና በጽሁፍ በዝግጅት ከመሳተፍም ባለፈ እነኛ ወርቃማ የሚባሉትን ዘመናት ሀገር ፍቅርን ያስተዳደረ የሚሌኒየም አከባበር እሱን የመራ ባለሙያ ነውና አስተዳደርም ላይ የማማከር ብቃት አለው። ልብ የሚለው ልብ ይበለው ለማለት ነው። ኪያዬ እናመሰግናለን። ተስፍሽስ
ምን አዲስ ነገር እንጠብቅ? በዛውም እንኳን አደረሳችሁ የምትለው ካለ እድሉን እንስጥ። እሺ፣ አመሰግናለሁ። እኔ በእውነት በህይወቴ በዚህ በኖርኩበት ጊዜ የተደሰትኩበት አመት ነው ይሄ አመትና ንጉሥ አርማ ቲያትር ሊሰራ ተጋብዤ ከአውስትራሊያ ድረስ ቤተሰቦቼ ፈቅደውልኝ ወደዚህ ስመጣ በእውነት እንኳን መጣሁ ብዬ በቃ በቲያትር ልቤ የሞላበት የመጨረሻ የ2017 መጨረሻ ሙያዬ ከፍሎኛል ብዬ የተደሰትኩበት የለፋሁበት ስራ ንጉሥ አርማ እዛ ላይ ተሳታፊ ሆኜ በመስራቴ በጣም ደስተኛ ነኝ። ለዚህም ለቤተሰቦቼ ለጋበዘኝ ለኢትዮጵያ ብሔራዊ ቲያትር እጅግ አድርጌ አመሰግናለሁ። ወንድሜ ጌትነትንም እንባ ያንቀኛል እንትን ለማለት መጥቶ እዛ ላይ አበባ ሰጥቶኝ ትችላለህ ተስፍሽ ብሎ ምስክርነቱን ሰጥቶኝ ልቤን ሞልቶታል። እጅግ አድርጌ እሱንም አመሰግናለሁ። ሌላው እንግዲህ እንደ አዲስ እኔም አዳዲስ ልጆች ይዤ የምሰራው ከዚህ በፊት የሰራሁበት የአሌክስ ሚስጥረኞቹ ጌትነት ነበር ያዘጋጀው። እሱን አዋርቼው አንተ ስራው ብሎ ፈቅዶልኝ አሌክስም ጽሁፉን ሰጥቶኝ እሱን አሁን ልምምድ ላይ ነን። እንግዲህ እንደ እግዚአብሔር ፍቃድ እኛም ጥቅምት አካባቢ እንከፍታለን ብለን እናስባለን። ሌሎችም በሀሳብ ደረጃ ያሉ ስራዎች አሉ። ስለ ሁሉም ነገር እግዚአብሔርን አመሰግናለሁ። ሁሌ ከጎኔ ያሉ ቤተሰቦች ቅድም ሰሪስ ሲያነሳ አዲስ ጫማ አዲስ ልብስ ሲል ፒያሳ ጋሻሊ ቤተሰቦች ያለ ቤዛ ቤተሰቦች በዱቤ ነበር ጫማ ወስደና እሱ ትዝታ አለ። አሁንም ቤተሰብ ነን። ባላችሁበት ሁላችሁም የፒያሳ ሰዎች ያሳደጋችሁኝ በሙሉ እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። መልካም አዲስ ዓመት። ሲሜስ መልካም ምኞት ነው መግለጽ የምፈልገው። ሀገራችንን ሰላም ያደርግልን። ለሁላችንም ጤና እና ሰላም ነው የምመኘው። እንደዚሁ ደግሞ ሌሎች ትልልቅ ፕሮጀክቶች አሁን እንዳየነው እንደ አባይ ግድብ ሌሎችም ደግሞ ለሀገራችን የሚጠቅሙ የሚሆኑ ነገሮችን በየሙያ መስካችንም ለመስራት ያብቃን። ህፃናት ይደጉባት፣ ጎልማሶችም ወጣቶችም ይስሩባት ይማሩባት፣ አዛውንቶች ይጦሩባት፣ ሀገራችን ሰላም ትሆንልን። እንትን ላይ ሸገር ላይ ስትለው ደስ ይለኛል። ፕሮግራምህን ስትዘጋ ኢትዮጵያን ብትለው ደስ ይለኛል። ምንድን ነው መሰለ ኢትዮጵያ በጣም እኔ ኦርቶዶክስ ሃይማኖት ተከታይ ነኝ። 44 ታቦቶች አሉ በእኔ ሃይማኖት እና አንዳንዴ የሃይማኖቱንም ተከታዮች ይቅርታ ጠይቄ የምናገረው ነገር አለ። ኢትዮጵያ 45ኛ ታቦት ነው የምትመስለኝ። ደግሞ እድሜ ባለጸጋ የሆነች በባዶ እግሯ የምትሄድ ልብሷ ላዋ ላይ ያለቀ እግሯ የተሰነጣጠቀ እንደዚህ ነገር እሷ የራባት ለልጆቿ የምትሰጠን እንግዲህ ከኢትዮጵያ ነው። ብዙ ውሃዋን ጠጥተናል፣ ምግቧን በልተናል። የምች መድኃኒት ሆና ወስደን እናውቃለን። ብዙ ነገሮች አሏት። ውጭ ሀገር የሄዳችሁ ሰዎች ታውቁታላችሁ እንዴት እንደምትናፍቅ። ብጻትዬ የዘፈነችው ዘፈን አለ ናፍቀኛል እንደዚህ የሚል ነገር እና ስንኖርባት ብዙ ላትታወቀን ትችላለች። ወጣ ስትል በጣም የምታሳዝንና በዛ ወከባ ያለባት እና እኔም ፕሮግራም ላይ ኢትዮጵያ ሀገራችን ካልኩ በኋላ አንዳንድ ጊዜ ሰዎች ሲመራረቁ አሜን ይላሉ ቶሎ። ይደረግልን እና በዛ መልክ ነው 45ኛ ታቦቴ ናት ብዬ ነው የማስበው የምወስደው። ፈጣሪ አምላካችንም በጣም ያያታል፣ አይኑን አይነቅልም ከኢትዮጵያ ላይ። ሁሉም ኢትዮጵያዊ እንደሚያውቀው በየእንትኑ ማለት ነው። ይሄ የኔ የራሴ አስተሳሰብ ነው እና በሌላ ለመተርጎም ምናምን በዛ ሳይሄድ ዝም ብሎ እንደወረደ እንድናደምጠው አይነት ነው እና እንደ ግለሰብም ጭምር አንዳንድ ጊዜ እንደ አገር ስታየው የጋራ ይሆናል። እንደ ግለሰብ ጭምር እንዳልኩ የሆነች አሮጊት ሴትዮ በጣም ምንወዳት ያሳደገችን በየሰፈራችን ያሉ አይነት ማለት ነው እና
እንደዛ አይነት ነው የምወስዳት ሀገራችን ኢትዮጵያንና ሀገራችን ስለሆነች እኮ ነው ያው የምናወራም የምንተነፍሳትም የምንኖራትም። ይሄ በመሆኑ ነው ያ ስሜት የሚሰማኝና ለሁላችንም ለመላው የኢትዮጵያ ሕዝብ አሁንም ሀገራችንንም ይጠብቅልን፣ ሕዝባችንንም ሰላም ያደርግልን። ኢትዮጵያ ሀገራችን አሜን ለዘለዓለም ትኑር። እናመሰግናለን ሽሜ። ኪዬ የምታመሰግነው ወይም መልካም ምኞት? እውነት ነው ማመስገን እንግዲህ 70 ዓመት እድሜ ለሰጠኝ ፈጣሪ ክብር ምስጋና ይግባው። ከዛ በኋላ እንግዲህ ከእግዚአብሔር በታች ቤተሰቦቼ ልጆች ያሉ እጥፍ ዘርጋ ቁጭ ብድግ ብለው እንዳልወድቅ እንዳልሰበር በጣም ከፍተኛ ጥንቃቄ አድርገው ባለፉት የዛሬ 5 ወር የልደት በዓሌን ያከበሩልኝ ልጆቼ ናቸው እና ጓደኞቼ ናቸው። እነሱ መመስገን አለባቸው፣ ባለቤቴም ጭምር። ተፈራ ወርቁ ተስፋ ኢንተርፕራይዝ፣ ተፈሪ አለሙ፣ ቶማስ ቶራ፣ ሰለሞን አስመላሽ የኮሚቴ አባላት ሆነው ነው ያከበሩልኝ። እነሱንም ማመስገን ፈልጋለሁ። እግዚአብሔር ያክብራቸው። በተረፈ አሁንም ከሀገር ፍቅር አልጠፋም። እኔ ከሰኞ እስከ አርብ ሀገር ፍቅር እሄዳለሁ። ሀገር ፍቅርም ቁጭ ብድግ ብለው ወንበር አዘጋጅተው ምን ብለው እንደ አንድ የኔታ ጉልበቴን ስመው ነው የሚቀበሉኝና እነሱንም የሀገር ፍቅር ሰዎች እገሌ ከእገሌ ሳይባል እግዚአብሔር ያክብራቸው፣ ረጅም እድሜና ጤና ይስጣቸው። በተረፈ ግን ሁሉም ተብሏል። ሁሉም የተባለው ነገር ልክ ይሆን ዘንድ ሁሉም ነገር ደግሞ ያምርብንና ይሳካልን ዘንድ ሀገራችን ኢትዮጵያ ሰላም ያርግልን፣ ህዝቦቿንና ሀገራችንን አምላክ ይባርክልን። መጪው 2018 የሰላም፣ የጤና፣ የልማት፣ የእድገት ዘመን ያርግልን። አመሰግናለሁ። አሜን አሜን። ያሳርጉልን። በጀማሪው ጨርስ። ይህ ቪዲዮ ተመቻችሁ? ይሄና ተመሳሳይ ቪዲዮዎችን ለማግኘት የቃና ቲቪን ዩቲዩብ ቻናል ሰብስክራይብ ማድረግ እንዳትረሱ። ሀገራችንን ሰላም ያርግልን። እንደዚህ እድሜና ጤና ሰጥቶ እንዳገናኘን ነገም ተነገ ወዲያም ለመገናኘት ያብቃን። ዛሬ ለመሰባሰባችን ምክንያት የሆነው የሰማያዊ ፈረስ ፊልም ላይ ስማቸውን ያላነሳናቸውን በርካታ ባለሙያዎችን ብዙ ባለሙያዎች ናቸው የተሰባሰቡት የነበሩት እና እነሱን ሁሉ ከልብ እናመሰግናለን። ባለቤቴ ሮማን አየለም ረዳት አዘጋጅ ነበረች እና ተዋናይም ነበረች። በጣም አመሰግናለሁ። በመላው ዓለም ፊልማችንን ይዘን በመጣን ጊዜ በግፍ ያያችሁ ኢትዮጵያ ውስጥ ያላችሁ ዳር እስከ ዳር ድረስ ያያችሁንና ከፍ ያለ ክብር የሰጣችሁንን ሁሉ ከፍ ያለ ክብር እድሜና ጤና ይስጣችሁ። በመጪው 2018 በልባችን ያለውን በጎውን መሻት የምናወጣበት የምንፈጽምበት ያደርግልን። ለሁላችንም እድሜና ጤና ይስጠን። ሀገራችንን ሰላም ያደርግልን። ሁላችሁንም እንኳን ለ2018 ዓመት አደረሳችሁ አደረሰን። አመሰግናለሁ። እጅግ አድርገን እናመሰግናለን። ተወዳጁን ዘመናዊ ሽሬውን ሰማያዊ ፈረስን ሰርታችሁ እንደገና ከ20 ዓመት በኋላ ተገናኝተን ዛሬ ከቃና በቀጠሮ ፕሮግራም ደስ የሚል የበዓል ድባብ ስለሰጣችሁን እጅግ አድርገን እናመሰግናለን። ብዙ ስራዎችን የምናይበት ቆንጆ ዓመት ይሆንልን እያለን ቃና ያዘጋጀውን የበዓል ስጦታ እንድትቋደሱልን እንጋብዛለን። ወደ ስጦታው እንሄዳለን። ከቁጥር ሳያጎል አንዴ ተሰባስበን ማዶ ተባብረን የተቋደሰ ጎረምሳው ዘንጦ ሴቷም ተሽከርክራ እኔ ብስ ከሚወዱ